ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን እንደምን ቆያችሁ? የዕለቱን አዳዲስ መረጃዎችን አጠናክረን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝን በቀጥታም ወደ መረጃዎቹ እናልፋለን። ጎጃም አዘና ከተማ ላይ በተደረገው ውጊያ 22 የአገዛዙ ወታደሮች ሲገደሉ 42 የሚሆኑት ደግሞ መቁሰላቸው ተሰምቷል። በዚህ ውጊያ 63 የነፍስ ወከፍ ክላሽንኮቭ መሳሪያን ጨምሮ 4900 ተተኳሽ በፋኖ እጅ መግባቱ ታውቋል። 12ኛ ቀኑን ባስቆጠረው ዘመቻ በትናንትናው ዕለት ዘመቻ አንድነት በአዊ ዞን የአዘና ወረዳ መቀመጫ በሆነችው አዘና ከተማ መጋቢት 20 ቀን 2017 ዓ.ም ማርፈጃውን ከባድ ውጊያ መካሄዱ ተሰምቷል። ከተማዋ ለሰዓታት በፋኖ ቁጥጥር ስር ገብታ የነበረ ሲሆን በዚህም ጠላት ኃይሎች ላይ የማያዳግም እርምጃ በመውሰድ ድል መቀዳጀታቸውን አሻራ ሚዲያ የአማራ ፋኖ በጎጃም ኮሙኒኬሽን መምሪያ ካወጣው መረጃ ለመመልከት ችሏል። በአማራ ፋኖ በጎጃም የራስ ቢትወደድ መንገሻ ቲከም ክፍለ ጦር አናብስቶች ወደ ከተማዋ ዘልቀው ገብተው ያረፈዱ ሲሆን በዚህም የጠላት አብይ አህመድ አገልጋይ ወታደሮች ከፍተኛ የሆነ ሰብአዊና ቁሳዊ ውድመት ደርሶባቸዋል ነው የተባለው። በከተማዋ በተካሄደ ውጊያ 22 የአገዛዙ ወታደሮች ሲገደሉ 42 የሚሆኑት ደግሞ መቁሰላቸውን የኮሙኒኬሽን መምሪያው አስታውቋል። በተጨማሪም 21 ቃታና 42 ክላሽንኮቭ በድምሩ 63 የነፍስ ወከፍ መሳሪያ የተማረከ ሲሆን 4900 ተተኳሽ በፋኖ እጅ መግባቱን ያገኘነው መረጃ ያመለክታል። ኮሙኒኬሽን መምሪያ ኃላፊው አክሎም ነፍሰ ጡርና መጫት እናቶችን ጨምሮ በወቅታዊ ጉዳይ ታስረው የነበሩ 320 የፖለቲካ እስረኞች ተፈተዋል ያለ ሲሆን ገዢው ቡድን ንጹሃኖችን አስሮ የሚያስቀይበት ማጎሪያ ካምፕንም ማውደም ተችሏል ብሏል። አድማጭ ተመልካቾቻችን በዚህ መረጃ ዙሪያም የአማራ ፋኖ በጎጃም የቀጠናዊ ትስስር መምሪያ ኃላፊ አርበኛ የቆየ ሞላ ቆይታ አድርጓል። እንደሚከተለው ይቀርባል። ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾች እንደምቆያችሁ የወደ ግንባር መረጃዎችን እያደረስን እንገኛለን። እንግዲህ በትናንትናው ዕለት የአማራ ፋኖ በጎጃም ለ11ኛ ቀን የቀጠለውን የአንድነት ዘመቻ ነው በግምጃ ቤት አካባቢ በተለይ አዘና ከተማ ላይ ያድርጓል። በዚህም በተለይ በአዘና ከተማ ላይ በተደረገው ወደ ውጊያ ከ22 በላይ ያገዛዙ ወታደሮች መገደላቸውን እንዲሁም ከ42 በላይ መቁሰላቸውን በአማራ ፋኖ በጎጃም በዙ አመራር በማርሻል ጻዩ በኩል ትናንት ዜና ወጃ ተሰርቶኛም አየር ላይ ማዋላችን ይታወቃል። ይሁን እንጂ በአገዛዙ ሰፈር ሪታና ዋይታ በተለያዩ የሚዲያ አማራጮች አይተናል። በሶሻል ሚዲያ ሲያራገብ ነበረ። እንግዲህ የተገደሉት የዛው የነሱ ታጣቂ የነበሩ ወንበር አስጠባቂዎች፣ ሚሊሻ፣ ፖሊስና ሌላም የመከላከያ አባላት እንደሆኑ እኛም ከቦታው ማረጋገጥ ችለን ነበር። በዚህ ጉዳይ በተለይ አገቦች ተገደሉ በማለት ፖለቲካ ሊሰራ እየተጨረጨረ ይገኛል። ይሁን እንጂ በዚህ በትግሉ አብሪ ኮከብ የሆኑት የአገው ተወላጆች በአማራ ፋኖ በጎጃም ከብርጌድ እስከ ከፍተኛ አመራር አለ። በዚህም ብናይ ለምሳሌ በአዘና ከተማ በዛው ተወላጅ የሆነው የድሮው የዚሁ ብርጌድ መስራች የአሁኑ ደግሞ የ5ኛ ክፍለ ጦር የሰው ኃይል ኃላፊ ፋኖ አዳነ እንዲሁም በእዝ ደረጃ የአማራ ፋኖ በጎጃም ከፍተኛ አመራር የሆነው አርበኛ የቆየ ሞላ ቀጠናዊ ትስስር መምሪያ ኃላፊ ይገኙበታል። በዚህም ሁለቶችን በዚህ ጉዳይ መረጃ እንዲያካፍሉን ጋብዣቸዋለሁኝ። አዳነ እንዴት አለ? እግዚአብሔር ይመስገን። እንዴት ነው ይላል? እግዚአብሔር ይመስገን። እንግዲህ ቀደም ብዬ መግቢያ ላይ እንደተናገርኩትኝ በትናንት በተደረገው አዘና ላይ በተደረገው ወደ ውጊያ አገዛዙ ሽንፈት አጋጥሞታል። ይህን ለማስተባበል አገቦች ተገደሉ የሚል ፖለቲካ ለመስራት እየተጨረጨረ እንደሚገኝ እኛም ደርሰንበታልና እንደው ወደ ውጊያው ምን እንደነበር የነበረው ውጊያ እውነት ንጹሃንን ኢላማ ያደረገ ነበር ወይ ተነጥሮ አልተመቱም ወይ የሚለውን እስኪ ለአድማጭ ተመልካቹ አንተ ግልጽ አድርግልን። አመሰግናለሁ። ትላንትና በተደረገው ውጊያ የአማራ ፋኖ በጎጃም የአማራ ፋኖ የአንድነቱ ውጊያ የአማራ ፋኖ በጎጃም ጎጃም ግንባር ላይ የተካሄደው የአማራ ፋኖ በጎጃም 5ኛ ክፍለ ጦር ራስ ቢትወደድ መንገሻ አቲከም ውጊያዎችን አካሂዷል። ሲያካሂድም እንግዲህ እኛ እዛው ያገው ተወላጆች ነን። ጓጉሳ ብርጌድ አዳና አንዷለም እባላለሁ መስራችና አሁን ላይ ደግሞ የ5ኛ ክፍለ ጦር የሰው ኃይል አስተዳደር ነኝ። ስለዚህ የተካሄደው ውጊያ ሙሉ ለሙሉ ያገዛዙን ስርዓት የብልጽግናን ስርዓት ሚሊሻ፣ አድማ፣ ፖሊስ ሙሉ ለሙሉ ተደምስሷል፣ ተመቷል። ስለዚህ ይሄኛው ሲመታ የቁማር የሚያወጣበት ወይም ደግሞ እንደ ቁማር የሚጫወትበት ካርድ የሚመዛታለች። ይቺ ደግሞ የተበላች ቁማር ነች። ካሁን በፊትም አገውና አማራ እያለ ራሱ ቤት ያቃተላል። ብልጽግና ራሱ ንጹሃንን ይዘርፋል፣ ራሱ ንጹሃንን ይገላል። ከዛ አማራ ይናደርጋችሁ እያለ የተበላ ቁማር መጫወት ይፈልግ ነበር። አሁን ላይ ሙሉ ለሙሉ አዊ ዞን ውስጥ ፋኖ ነው ያለው። በፋኖ ነው ፋኖ ተቆጣጥሮት ነው ያለ። የትኛውንም ወረዳ የአዊ ዞን ወረዳዎች በፋኖ ቁጥጥር ስር ነው ያሉት።
ፋኖ የሌለበት ኤሪያ የለም። ስለዚህ ንጹሃን አልተነካም፣ አልተመታም። እኛ ያገው ተወላጆች ነን፣ የዛው ማህበረሰብ ልጆች ነን። ውሸት እንደሆነ ላስረዳችሁ ወይም ደግሞ ሊረዳም ይገባል ማንኛውም ማህበረሰብ። ኤልያስ ነው። አዳና አመሰግናለሁ። እንግዲህ የአማራ ፋኖ ጎጃም ቀጠናው ትስር መምሪያ ኃላፊ አርበኛ የቆየ ሞላ ያንተንም ጠይቄ እንዶ ቀደም ብሎ አዳን እንደጠቀሰው የራስ ቢትወደድ አቲከም መንገሻ አቲከም 5ኛ ክፍለ ጦር የተለያዩ ብርጌዶችን በማሰባሰብ ዘልቀው ወደ ከተማዋ ገብተው ያረፈዱ ቢሆንም ከተማዋ ከሰዓታት ቁጥጥር ገብተው ምንም የወገን ጦር ሳይነካ ጠላት ላይ እርምጃ ወስደው እንደወጡ ነው ትናንት በነበረን የዘና ወጂ አንተን ያልነውና አንተም ያገው ተወላጅ እንደመሆንህ ይሄ ያገዛዙ እሪታና ዋይታ ከምን የመነጨ ነው? እንደው እውነት የተነካ የተመታ ንጹሃን ሳለ ወይ መቀጠል ትችላለህ? ይቆየ ኤልያስ በጣም አመሰግናለሁ። እንግዲህ ስርዓቱ መደንገጥ አይፈረድበትም። ምክንያቱም ዘመቻ አንድነት አጠቃላይ በአማራ በተመሳሳይ ሰዓት በተመሳሳይ ቀን ታውጆ መብረቃዊ ጥቃት ሲፈጸምበት እንግዲህ ይህንን አለማለቱ ምንም አይፈረድበትም። ከባዱ ብትር ያረፈበት ነው። እንግዲህ አማራ በአንድ ሆኖ ለመጀመሪያ ጊዜ ከጎንደር ቋራ፣ ከሸዋ ምንጃር ሸንኮራ፣ ከወሎ ቤት አማራ እስከ መተከል በላ ተራራ ድረስ ስርዓቱን አፈራርሶ በአዲስ የአንድነቱን ተምሳሌ ያበሰረበት አንድ እርምጃ ስለሆነ ስርዓቱ እንግዲህ አንድ ያገው፣ አንድ አማራ፣ አንድ ቅማንት፣ አንድ ኦሮሞ ሊል ይችላል። ብዙም እንዳትፈርዱበት። እሱ ፖለቲካ የከሸፈው 2 ዓመት በላይ ነው። እኛ አገው ተወላጆች አገውኛ የምንናገር አንድ አገዎች የሚሉት አባባል አለ። ዱዋሪ ባያማ መደላድሎ ታሶ አይላሉ። አያውን ትተው መደላድሉን መቱት ማለት ነው። እና አሁን አማራጭ ስላጣ ነው። በትናንትናው ዕለት በአማራ ፋኖ በጎጃም እንግዲህ አንድነቱን ዘመቻ ምክንያት በማድረግ 5ኛ ክፍለ ጦር የጓጉሳ በርጌድ ሁለቱን የአዘናንና የግምጃ ቤትን ጥምር የያዘው በርጌድ ወደ አዘና ከተማ ገብቶ ስርዓቱ የአዊ ዞን ኮሚኒኬሽን መግለጫ ሲያወጣ አገውን ዘር ሊያጠፋ በአማራ የተደራጀው ፋኖ ንጹሃንን ጨፈጨፈ የሚል ዜና ነበር ይዞ የወጣው። እሱንን እኔም በጽሁፌ ማስተባበያም ሰጥቻለሁ። አሁንም ለአንተ ማረጋግጠው ነገር ከዚያው ከከተማው ከአባቶች፣ ከእናቶች፣ ከሴቶች፣ ከወጣቶች ባደረግነው ማጣራት ኃይሉ ገባ የስርዓቱን አቀንቃይ ሚኒሻ፣ ፖሊስ እና ሌላውን የመከላከያ ኃይል መታ፣ ከተማውን ተቆጣጠረ። እንደ ተቆጣጠረ ህዝቡ እንኳን ፋኖ መጣ ብሎ አልተደናገጠም። የከለ መረጃ ነህ ብሎ እንኳን አንድ ሰው የጠየቀው የለም። ወጣቱ ባለበት ነው ፋኖን ተቀብሎ ፋኖ ጋር እያወራ በሰላም ነበረ። ሌላ አጣፋ ምላሽ ሆን ብሎ ፋኖ ደበደበው ለማለት ከባድ መሳሪያ ይዞ ከኮሶበር እየተንቀሳቀሰ ታለ ከተማ አላስደበድብም ብሎ በሰላም ነው ፋኖ የወጣ። ስርዓቱን በደንብ አቅምሶታል። እንግዲህ እነሱ መቅመሳቸውን የሚታወቀው ይሄው ጩኸታቸው ነው፣ በሚዲያ ጩኸታቸው። ትናንት ላይ ከሆነ ኤልያስ አጠቃላይ የመንግስት ሚዲያዎች በሙሉ ያገው ህዝብ ተጨፈጨፈ። ያገው ህዝብ አይጨፈጨፍም። እኛ አገዎች ነን። በአገውኛ የሚናገር ካለን ያናግረን። እኛ አገዎች ነን ስንል ግን አማራዎች አይደለንም ማለት አይደለም። አማራም አገውም ነን ብለን የወጣነንም እንዲሁም የሚጠቀመው ያገው ህዝብ ከፋኖ አንድ ሆኖ ፋኖን ደግፎ ወደፊት ሲመጣ ያገው ህዝብ ነፃ ይወጣል። አሁን ግን እንደ ቀብድ ይዞ ስርዓቱ ብልጽግና የከሸፈውን የውያኔን ስርዓት ይዞ መጥቶ የኢህአዴግን ስርዓት ይዞ መጥቶ በዞን ደረጃ አንዴ ይህንን ታገኛላችሁ፣ አንዴ ይህን ሰጣችኋለሁ በማለት በጥቅማ ጥቅም ጭምር እየደለለ የማያውቀውን ሚኒሻ እያሰለጠረ ግምጃ ቤት ብቻ ወደ ተወሰነ 300 የሚያክል ሚኒሻ ስራ ፈቶ እርሻውን ትቶ ማሳው ደገላ ለብሶ ሚስት ልጅ እየተራበ የስርዓቱ ጠባቂ ሆኖ ከብርድ እያሳደረው ነው። ይህን የኛ ኃይል ሂዶ በቅጥፈታዊ ምጥ ሲያርፍባቸው እየየ ነው የሚሉት እና የአማራ ፋኖ በጎጃም የብሔር ልዩነት ላይ አይደለም የወጣው። ዘሬ ከሚጠፋው ቀድሜ ወጥቼ ልታገል ይህን ስርዓት ማጥፋት አለብኝ ብሎ ነው የወጣው እንጂ አገውን ለማጥፋት አማራን ለማጥፋት የሚወጣ አንድም ኃይል ያለ እንደ አማራ ፋኖ አንድ ሆነን ነው የምንታገለው። ይህ ስርዓት ግን የወደቀ ያፈጀ ያረጀ የተነቃበት ምንም ይሉንታ የሌለው አሁን አገው አማራ ቢባል ሌላው ኃይል ረስቶታል። ሌላው ኃይል ረስቶት እንደገና ለመቀስቀስ የሚያደርገው ጥረትም በእኛ በልጆቹ አሁን አዳንም እንዳለው አገዎች ነን። የአገው ህዝብ ሲበደል እኛ ዝም የምንል አይደለንም።
የአማራ ህዝብ ሲበደል ዝም ምንል አይደለም። ህዝብን እንደ ህዝብ እኩል አይተን አይደለም እዚሁ አንድ ላይ ያለ ነው። አማራ ገው ነው አገው አማራ ነው ብለን የተነሳ ነው። ጉምዙ፣ ሽናሻው፣ በርታው፣ ኦሮሞው፣ ትግሬው፣ ሶማሌው፣ አፋሩም እንኳን መብቱ እንዲጠበቅ አጠቃላይ የአማራ ፋኖ ተግቶ ይሰራል። በመጨረሻ ግን ምልህ የአማራ ፋኖ አንድነት በቅርቡ ስለሚመሰረት ስርዓቱ ተብረክርኳል። አሁን በቅርቡ የሚያወጣው ዜና አለ። በቃ በአውሮፓ በአሜሪካ በተለያዩ ሀገሮች በመረጡት እንደራደር፣ እኛ እንካስ፣ እንደው እውነት ለመናገር እኛ አልበደልንም የሚል አሁን ዜናዎችን ደግሞ እያሰሩ ነው ያሉ። እንግዲህ የመንግስት የሳይበር ሚዲያዎች ተከፋይ ሚዲያዎች በርካቶች ናቸው። ግን የኛ ሚዲያውም አሻራ ሚዲያን ጨምሮ ተቋቁሞ እንዲሁም በሚዲያው የበላይነት ወስደን እየታገልን ነው የምንገኘው። በአገው ህዝብ ላይ እውነት ህዝቡ ይመስክር። አንድ ህፃን፣ አንድ ወጣት፣ አንድ እናት፣ አንድ አባት ምንም አልሆነም። ስርዓቱን መተው ነው የመጡት። የኛ ኃይል ስርዓት ያለው ነው። በስርዓት ይገባል፣ ጠላትን ይመታል። ህዝብን አንከባክቦ ባህሉን ወጉን ጠብቆ ልክ እንደ በርጌድም እንደ ክፍለ ጦርም እንደ ህዝብም በሰላም ወጥቶ ነው የመጣው። በሰላም የወጣበት ምክንያትም መግጠም አቅቶት አይደለም። ስርዓቱ ከተማዋን ማውደም አዘናን ማውደም ስለሚፈልግ ይህን ከተማ እናስደበድብን ብሎ ነው በሰላም ወደኋላ የወጣውና ነገም እንገባለን። ሲቪልን ሰላማዊ ዜጋን በጠበቀ መልኩ የጦርነት ህጎች በፈቀዱልን እንዋጋለን። ስርዓቱን እናሽመደምዳለን። ቅድም እንዳለው አዊ ዞን ላይ ያልተደራጀ ፋኖ የለም፣ ያልተያዘ የሌለበት ወረዳ የለም፣ የሌለበት ቀጠና የለም። አሁንም እንቀጥላለን። አዘና ነው እነሱ የቆረቆራቸው። እንጅባራን እንይዛለን። እንጅባራን በፈለግነው ሰዓት ገብተን እንወጣለን። ሬታቸውን እነሱ ይቀጥላሉ፣ እኛ ትግላችን እንቀጥላለን። የአማራ ፋኖ አሁን ያሸንፋል። አመሰግናለሁ ኤልያስ። ከአማራ ፋኖ በጎጃም በተለይ ከቀጠና ክትትል መምሪያ ኃላፊ አርበኛ የቆየ ሞላ እንዲሁም ደግሞ ከራስ ቢትወደድ መንገሻት ከምሰው ኃይል ክፍል አዳነ ለሰጣችሁኝ መረጃ እጅግ አርዬ ነው ማመሰግን። መልካም ጊዜ። አመሰግናለሁ። በተጨማሪም የአማራ ፋኖ በጎጃም የአንደኛ ክፍለ ጦር ኮሎኔል ታደሰ ሙልነ ብርጌድ ወተት አባይ ወይም ቢኮሎ ከተማ ላይ ታላቅ ጀብድ ሰምቷል። ዝርዝር የስልክ መረጃ አለን፣ ተከታትለን እንመለስ። በዘመቻ አንድነት 12ኛ ቀኑን ዛሬ ይዟል። እንደሚታወቀው እንግዲህ የአማራ ፋኖ በጎጃም አንደኛ ክፍለ ጦር ኮሎኔል ታደሰ ሙልነ ብርጌድ በተለይም ወተት አባይ በሚባለው ቀጠና ዛሬ የተሳካ ኦፐሬሽን አካሂዷል። በዚህ ጉዳይ መግለጫ መረጃ ሊሰጠን የአማራ ፋኖ በጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሙሉ ሰው የኔ አባት መስመር ላይ ይገኛል። ሙሉ ሰው እንዴት አለ? ደህና ነኝ ይመስገነው። እንዴት አለ ኤልያስ? እግዚአብሔር ይመስገን። እንግዲህ በዘመቻ አንድነት እናንተ በጣም ስኬታማ ናችሁ። እንደ ጎጃም በእርግጥ በሁሉም በጎጃም አካባቢ በሁሉም አማራ በሚባለው አካባቢ የተሳካ ውጊያ እየተካሄደ ነው። እንደናንተ እንደ አማራ ፋኖ በጎጃም አንደኛ ክፍለ ጦር በየቀኑ በምታደርጉት አውደ ውጊያ በጣም ስኬት ላይ እንዳላችሁ አንተም በየቀኑ እየገባህ መግለጫዎችን እየሰጠ ነው። በዛሬው ዕለትም እንግዲህ ቀደም ብዬ እንደጠቀስኩትኝ በወተት አባይ አካባቢ ውጊያዎች መደረጉን ሰምተናል። እስኪ ጠቅላላ አድርገህ የዚህን አውደ ውጊያ መረጃ ካፍተን። አመሰግናለሁ ኤልያስ። እንደሚታወቀው ዛሬ ዘመቻ አንድነት 12ኛ ቀኑ ላይ ይገኛል። ትናንትም ዛሬም ነገም ሁልጊዜም አውደ ውጊያ ላይ የሚገኘው የክፍለ ጦራችን አንዱ አካል የሆነው የኮሎኔል ታደሰ ሙሉነ ብርጌድ እንግዲህ በትናንትናው ዕለት ወደ አማሪት ቀጠና ሄደውን ጠላት ደብድቦ ማርኮ መጥቶ እዛው ደምሰሶ ቀሪው እግር አውጪኝ ብሎ ፈርጥቶ ቀጠናውን ማስለቀቁ ይታወቃል። በተመሳሳይ በዛሬው ዕለትም የብርጌዱ ሌላኛው ሻለቃ የሆነችው ጊዮን ሻለቃ ወተት አባይ ላይ ሰፍሮ ህዝብን እየዘረፈ እያገተ ንጹሃንን እየረሸነ እያስረሸነ በሚገኝ ኃይል ላይ የተጠናና የተሳካ ኦፕሬሽን አድርገዋል። እንደው በዚሁ አጋጣሚ የኦፕሬሽኑን የመሩት ብርጌዱ ዘመቻ መሪ ፋኖ ሙጅብ ሰማኝ ስላለ እሱ እንደው ስለነበረው አጠቃላይ ሁኔታ ዝርዝር መረጃ ቢሰጥ ደስ ይለኛል። ኤልያስ መልካም። ሙጅብ መስመር ላይ አለ። ሙጅብ እንዴት አለ? እግዚአብሔር መልካም። እንግዲህ ቀደም ብሎ ፋኖ ሙሉ ሰው የኔ አባት እንደገለጸው አንተ እንግዲህ የኮሎኔል ታደሰ ሙሉነ ብርጌድ ዘመቻ መሪ ነህ። በየቀኑ ጥሩ አውደ ውጊያዎችን በማድረግ በመዋጋት አንተ ፊው ታራሪ እንደሆንህ እናውቃለን። በዛሬው ዕለትም እንግዲህ ወተት አባይ አካባቢ ያደፈጠ ጠላት ኃይል እንደተመታችሁ ሰምተናልና እስኪ የዛው ላይ አንተ ቦታው ላይ ምስራለ ጠቅላላ አድርገህ ያለውን መረጃ ካፍለን። አመሰግናለሁ። እንግዲህ ዘመቻ አንድነት ቀደም ሲል እንደገለጻችሁት ከተጀመረ 12ኛ ቀኑ ነው። እንግዲህ ያለማቋረጥ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ ዘመቻችን እንደቀጠለ ነው የሚገኘው። በዛሬው ዕለት እንግዲህ ምናልባት በታደሰ ሙሉነ ብርጌድ ቀጠና ውስጥ ጊዮን ሻለቃ ወተት አባይ ቀጠና ውስጥ ነው ግዳጁ የተደረገው። በሌሊቱ 9 ሰዓት መጠጊያችን በማድረግ ማጥቃት
የሰና አድማ በወግቶን ተጠቅመን እንግዲህ ከ11 ሰዓት እስከ 11 ሰዓት ተኩል ባለው ጠላት ምሽግ በመጠጋት አስፈላጊውን የዘመቻ ፍላጎትን አሳክተን ተመልሰናል ማለት ነው። ይህ ዘመቻ አንድነት አውደ ውጊያ እንግዲህ ውጊያ መደር ከጀመረ ነው ዛሬ 12ኛ ቀኑን ይዟልና እንዴት ገመገማችሁት ውጤቱን እስካሁን ባለው ሁኔታ? እንግዲህ እስካሁን ባለው ሁኔታ ለምናልባት እንግዲህ ዘመቻ አንድነት ከተጀመረ ጀምሮ እጅግ በሚገርም ሁኔታ እንግዲህ እቅዳችን በተፈላጊው መልኩ ጠላትን እየመጣንና ለሰራዊታችን ከፍተኛ የሆነ የሞራል ተነሳሽነት ሆኖት በሚገርም ሁኔታ ቀጠናችን ላይ የሚገኙ ጠላቶችን ከሞላ ጎደል ቀጠናዎችን አስለቅቀናል። በርካታ ቀጠናዎችን እንግዲህ በዛሬው ዕለትም በወተታበይ ቢኮሎ ላይ ግዳጃችን ስናደርግ የብርጌዱ ልዩ ተወርዋሪ ኮማንዶ አለች፣ የተወጣጣች ኃይል ማለት ነው። እሷን በመጨመር የጊዮን ሻለቃ ሻምበሎችን በማጫፈቅ ነው በጋራ ኦፕሬሽኑ የተደረገው እና እንግዲህ ከፍተኛ የሆነ ተነሳሽነትን ነው እያመጣ ያለ። በየጊዜው የምናደርገውም ግዳጅ ትልቅ የሆነ ድል እያሳየን ነው የምንገኘው። እንግዲህ ግዳጃችን በዚህ መልኩ ይቀጥላል ማለት ነው። እጅግ በሚገርም ሁኔታ በርካታ አስክሬኖችም አሉ። የነፍስ ወከፍ መሳሪያዎችንም እንግዲህ በቁጥጥር ስር አውለናል ማለት ነው። ሙጅብ እጅግ አርዬ ነው የማመሰግነው። በመስመር ላይ ገብታችሁ የዕለቱን የወደ ውጊያ መረጃ ለሰጣችሁኝ የአማራ ፋኖ ጎጃም አንደኛ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ሙሉ ሰይናባት እንዲሁም ደግሞ የኮሎኔል ታደሰ ሙሉ ብርጌድ ዘመቻ መምሪያ ኃላፊ ፋኖ ሙጅብ ለሰጣችሁኝ መረጃ እጅግ አርዬ ነው የማመሰግን። መልካም ጊዜ ብያለሁ። እኛም እናመሰግናለን። ኢላስ ለአንተ መልካም ጊዜ። አድማጭ ተመልካቾቻችን አሁን ደግሞ የአማራ ፋኖ ከፍተኛ አመራሮች የአማራ ፋኖ በወሎ ቤት አማራና የአማራ ፋኖ በጎጃም ከፍተኛ አመራሮች እንኳን አደረሳችሁ መልእክት አስተላልፈዋል። እንደሚከተለው እናቀርበዋለን። ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በጽናት አደረሳችሁ። ሮመዳን በሙስሊሞች ዘንድ የጾምና የጸሎት ወር ነው። ሮመዳን ከአምስቱ የእስልምና ማዕዘናት ውስጥ አንዱ ነው። ከፀሐይ መውጫ ጀምሮ እስከ ምጥቀት ድረስ መጾም ለአቅመ አዳም ወይም ለደረሱ ሙስሊሞች ፋርድ ወይም ግዴታ ነው። ሙስሊሞች ብዙ ጊዜን በጸሎት በሰላትና በሰደቃ ወይም ምጽዋት እንዲሁም ስነ ምግባራቸውን ለማሻሻል በመጣር ያሳልፋሉ። ይህ ሮመዳን ሲደርስ የገነት በሮች ይከፈታሉ፣ የሲኦል ወይም ገሃነም በሮች ይዘጋሉና ሰይጣናትም ይታሰራሉ። እኛም የአማራ ፋኖ በዱር በገደል በርካታ ውጣ ወረዶችን እያለፍን ለመላው የአማራ ሕዝብ የተከፈተውን የሲኦል በር ለመዝጋት መላው ሰራዊታችን አጥንቱን እየከሰከሰ ነባር እምነቶችን ባህሉን ማንነቱን ለማስከበር እየተዋደቀ ይገኛል። አሁን ላይ አማራዎችንና አማራነትን የገጠመው ጠላት ዘር በመለየት ሙስሊም አይደል ክርስቲያን ሁሉንም በከባድ መሳሪያ በሰው አልባ ድሮን እየጨፈጨፈ ይገኛል። ትናንት በወለጋ ወላሂ ሁለተኛ አማራ አልሆንም እያለች ከገደሏት የ7 ዓመት ህፃን ጀምሮ ዛሬም በተኛንበት አልጋ ላይ ከንጹሃን እስከ አዋቂ ከመንግስት ሰራተኛ እስከ ገበሬ ከእስላም እስከ ኦርቶዶክስ በአማራነታቸው እየተጨፈጨፈ እንገኛለን። ስለሆነም መላው የሙስሊም እምነት ተከታዮች በብዙ ፈተና ውስጥ ብትሆኑም አንድ የማይተካ ህይወቱን የሚሰጥ የአማራ ልጅ ፋኖ ተወልዶላችኋልና እንኳን ደስ አለህ ማለት እፈልጋለሁ። በመቀጠልም ትላንት ከእነ መሐመድ ቢሆነኝና ጓዶች ጋር ሆኜ የጀመርኩትን ትግልና ደራ በድል እንደምቋጨው በሙሉ ልቤ መግለጽ እፈልጋለሁ። በዱር በገደሉ እየተዋደቃችሁ ላላችሁ ለመላው የአማራ ፋኖ ለእስልምና እምነት ተከታዮች በሙሉ ለመላው የአማራ ሙስሊሞችና በሁሉም ዓለም ለሚገኙ ሙስሊሞች ኢድ ሙባረክ እንኳን በጽናት አደረሳችሁ እያልኩ በዓሉን ስናከብር ነብዩ እንዳሉት ከሰደቃ በላጩ የሮመዳን ሰደቃ ነው። ጀነት ውስጥ ውጭው ከውስጥ ውስጡ ከውጭ የሚታዩ ክፍሎች አሉ ሲሉ አንቱ የአላህ መልእክተኛ ለማናት ለማን ነው የምትሰጠው ተባሉ። ነብዩም ንግግሩን ላሳመረ ምግብ ላበላና ጾምን ላዘወተረ ሰዎች ተኝተው በሌሊት ለሰገደ ነች እንዳሉት አስተምሮውን በጠበቀ በዓሉን እንድታከብሩ ማስታወስ እፈልጋለሁ። በድጋሚ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በጽናት አደረሳችሁ ሲል የአማራ ፋኖ በወሎ ቤት አማራ ዋና አዛዥ አርበኛ ምሬ ወዳጆ መልእክቱን አስተላልፏል። በተጨማሪም አርበኛ ዘመነ ካሴ ለእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ብሏል። ሮመዳን የጾምና የጸሎት ወር ሲሆን የጀሃነም በሮች የሚዘጉበት የጀነት በሮች የሚከፈቱበትና ቅዱስ ቁርአንም የወረደበት ጊዜ ነው። ከዚህ ታላቅ ጾምና ጸሎት በኋላ የሚከበረው ኢድ አልፈጥርም የእዝነት የአንድነትና የፍቅር በዓል ሆኖ ይከበራል። የህልውናችን ሁሉም ገጾች በአገዛዙ የጭካኔና የአረመኔነት ጦሮች በመወጋታቸው ምክንያት የምናደርገው
የህልውና ትግል ወደ ወሳኝ ምዕራፍ ተሸጋግሯል። ትግላችን ወደ ነጻነት፣ እኩልነትና ፍትህ የምንገባበት ብቸኛው መንገዳችን ነው። በአገዛዙ የተጫነብንንና በማያቋርጥ ጭማሪ ውስጥ የሚገኘውን የህዝባችን ሁለንተናዊ ጉስቁልና ሙሉ በሙሉ አስወግደን በዓሉን ላስተምረው ግዝፈትና ጥልቀት በሚመጥን ነጻነት፣ ሰላምና ደስታ የሚከበርበትን ጊዜ እውን ለማድረግ ከቅዱሱ የረመዳን ወርና የኢድ አልፈጥር በዓል አንድነትን፣ ፍቅርንና እዝነትን እንማራለን። በመሆኑም የድርጅታችን አመራሮች፣ አባላት እንዲሁም ደጋፊዎቻችንና መላው የእምነቱ ተከታዮች ሁሉ እንኳን አደረሳችሁ እያልን ትግላችን ወላሂ ሁለተኛ አማራ አልሆንም በሚል ሰቆቃ ውስጥ የሚገኙትን ሁሉ ነጻ ለማውጣትና ህልውናችንን ለማስጠበቅ መሆኑን በድጋሚ እናረጋግጣለን ሲል የአማራ ፋኖ በጎጃም ዋና ሰብሳቢ አርበኛ ዘመነ ካሴ መልእክቱን አስተላልፏል። የተከበራችሁና የተወደዳችሁ ማሽ ተመልካቾች መረጃዎች የተከታተላችኋቸውን ይመስሉ ነበር። በሌሎች ልዩ ዝግጅቶች ተመልሰን እስከምንገናኝ ጤና ይስጥልን።